ሰላም ጤና ይስጥልን ውድ አድማጮቻችን፣ ይህ የቅዳሜ ወግ ነው። ይከታተሉን። አርብ ማታ ነው የሚመጣ መሜ፣ አርብ ማታ ነው የሚመጣ መሜ፣ ሳይሽ ድናለው ቅዳሜ ቅዳሜ ይባላል ማለት ነው። እንግዲህ ቅዳሜ ቀን ደገኛውንም ቆለኛውንም ሁሉንም የምታገናኝ ቀን ስለሆነች ቅዳሜ የቀን ቅዱስ ብንላት ማጋነን አይሆንም ማለት ነው። ቅዳሜ በጣም አስደሳችና ደስ የምትል ቀን ናት ማለት ነው። እናንተ ዞር ዞር ስትሉ በቅቤ ገበያ ወይንም በጤፍ ገበያ በዶሮ ገበያ ቆንጆ ቆንጆ ሴቶችን ታያላችሁ ማለት ነው። ወይንም የሚያማምሩ ወንዶችን ታያላችሁ ማለት ነው። በዚህም ቅዳሜ ቅዳሜ ገበያ እየወጣሁ ቅዳሜ ቅዳሜ ገበያ እየወጣሁ መድኃኒት የሌለው ህመም ይዤ መጣሁ ትላላችሁ ማለት ነው። ይህ የአባቶቻችን ወይም እናቶቻችን ይህ የህዝብ ግጥም ነው በነገራችን ላይ። እና ይሄ ግጥም ብዙዎች እንግዲህ ከድሮ ጀምሮ ስለ ፍቅር ያልተዘፈነ ወይም ያልተባለ የለም ማለት ነው። እገዛልሻለሁ ኩታ ቀሚሱን፣ እገዛልሻለሁ አምባርና ድሪ፣ እንዲያው ስሞትልሽ ፍቅርዬ እንዳትቀሪ ስላት፣ እሷን በበኩሏ እባክህ ጉብሌ እስቲ አታስጨንቀኝ፣ እኔ ካንተ ሌላ ምንም ምርጫ የለኝ፣ ከመሃል ገበያ ቅዳሜ ጠብቀኝ እያለች በስንኝ ወይም በደብዳቤ ትገልጽለታለች ማለት ነው። እንግዲህ ለቅዳሜ ይህን ያህል ይዘፈንላታል ወይም ይወደስላታል ማለት ነው። እንዲሁም እናቶቻችን በህፃንነታችን በቅዳሜ ቀን ወደ ገበያ ሲሄዱ አገዳ ግዙልኝ አለያም ደግሞ ከረሜላ ግዙልኝ ብለን በምንልባቸው ጊዜ ድንገት ሳያስቡት እነሱ በአጋጣሚ ወይ ዋጋ አልሞላላቸው ብሎ ወይ ብር አልቆባቸው አገዳ ወይም ከረሜላ ይዘውልን ካልመጡ ደግሞ እነሱ አይ የአገዳ የት እናት ሞታለች ወይም የከረሜላ የት እናት ሞታለች ብለው ያታልሉልናል ማለት ነው። ይሄ እንግዲህ አይረሴ ትዝታ ነው ማለት ነው። የቅዳሜ ቀን እንግዲህ ቅዳሜ ቀን ብዙ ትዝታ አለው ማለት ነው። ቅዳሜ ቀን ዋጋ በጠዋቱ ላይ የያዛችሁት ዋጋ በቶሎ ካቀናችሁት ወይም በቶሎ ተሸጣችሁት ደስ ይላችኋል ማለት ነው። አሊያም ደግሞ የያዛችሁት ዋጋ ካልቀናችሁ ስታኖሩት ብዙ ነገር አስባችሁ ብዙ ነገር ለመግዛት ጓግታችሁ መጣችሁ የያዛችሁት ወይም በግ ሊሆን ይችላል ወይም እህል ሊሆን ይችላል ካልተሸጠላችሁ በጣም ያናድዳችኋል ማለት ነው። ወይም በተለይ የገጠር ላይ ከሆናችሁ ደግሞ እናታችሁ ገበያ ሄዳ እና የገበያው መምጫ ሰዓት ሲደርስ መንገዱ ላይ ሆናችሁ እማዬን አላያችኋትም ወይ እያላችሁ መንገደኛውን ስትጠይቁ የምታመሹት ነገር በቃ ያለው ትዝታ አስደሳችም ነው ማለት ነው። ለማንኛውም ይሄን ቪዲዮ የሰራውላችሁ ከጎጃም ደብረ ማርቆስ ነው። ማርቆስ የት አላችሁ? በየትኛው በኩል ነው የሚመቻችሁ? ገበያ ስትሉ ወይም የምትዝናኑ የሚያስደስታችሁ በውሰታ ነው ወይንስ በቦሌ ባለው በስቴዲየም በኩል ገበያ ነው? በአሜን ገበያ ነው? በኪዳነ ምሕረት ነው ወይስ በባታ በኩል ያለው ገበያ ነው? በኮሜንት አሳውቁን። ወንዶችም ሴቶችም የሚመቻችሁን ገበያ የምትሙሉበትን ማለት ነው። እናመሰግናለን። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት ጻፉልን። ቫይራል እንዲወጣ ብዙ ተጨንቀንበታል በዚህ ቪዲዮ። እናመሰግናለን። ይመቻል።